አሰላሙ አለይኩም ወራህመቱላህ ወበረካቱ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ሰላም እንዴት ናችሁ? ባላችሁበት ያለ ሱብሃነሁ ወተዓላ ጥበቃ በእናንተ ላይ ይሁን። እንግዲህ ዛሬ በአዲስ ትምህርት ነው የመጣሁላችሁ። ቁርአንን እንዴት እንቅራ ነው። ቁርአንን እንዴት እንቅራ ስንል ወደ ቃይዳቱ ኑራንያ መመለስ ግዴታ ይሆንብናል ማለት ነው። ቃይዳቱ ኑራንያን በደንብ አድርገን ተቀራ ነው ቁርአን ለመቅራት ብዙም አንቸገርም። እሺ طيب ቃይዳቱ ኑራንያን በደንብ አድርገን ተቀራ ማለት ነው። አሁን በተደጋጋሚ ብንቀራው ማታ የት ነው የሚወጣው? የትኛው ፊደል ነው የሚወፍረው? የትኛው ፊደል ነው የሚቀጥነው? የትኛው ፊደል ነው ኢንቲባቅ የሚባል ነገር አለ፣ የተገናኙ ፊደሎች ማለት ነው። እነሱን ነገሮች የማይለያዩ ፊደሎች አሉ። ለምሳሌ እንደ ዳል ስንል ሶስት ፊደሎች ሷድ ስንል ሷ እና ዳልን አንድ ጋር አጣብቀን ነው ማለት ነው። ኢንቲባቅ ይባላሉ። አሁን ለምሳሌ እነሱ ማለት ነው። እና ምንድነው የምናደርገው? እስቲ እየቀራን እየተማማርን እናየዋለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም። እሺ አዳርሱል አወል ሑሩፉል ሂጃኢል ሙፍረደህ። طيب الدرس الأول مالت حروف فيدل حجاء مالت يا عربية المفردة بتناقي يا عربية فيدلوش يمطبات مالتنا. طيب زقا يا عربية فيدلوش حاسم من تنعشو مسراتاتشو منشاتشو حاسم من فيدلوش علواتشو እነኝህን 28 ፊደሎች ለማወቅ በሶስት ልንከፍላቸው ግድ ይለናል። እንዴት አድርገን ነው በሶስት የምንከፍላቸው ስንል ሁለት ሐረካት የሚስቡ ከሁለት ተኩል ሶስት የሚስቡና እንዲሁም ሐረካት የማይስቡ ብለን በሶስት እንከፍላቸዋለን ማለት ነው። ወደዛ ተመመለሳችን ፊት ከቢስሚላህ ስንጀምር ቁርአንን በደንብ አጥንተን ወይንም አጥርተን ለመቅራት ቅዋ የሚሆነን ምንድነው? ፊደሎችን ከሚወጡበት ቦታ ማውጣት ነው። በመውጫ ቦታቸው ማለት ነው። አሊፍ ባታ ስላልን ቁርአን አሳምረን እንቀራለን ማለት አይደለም። ሲን ከየትኛው ምላሳችን ነው የምትወጣው? በነገራችን ላይ